አይ እንዴት ናችሁ? ዛሬ ላወራ ያሰብኩት ደግሞ ይሄን ቢዝነስ ጆይን ባረግ ወይም ዲጂታል ቢዝነስ ብሰራ ኦንላይን ቢዝነስ በምን ያህል ጊዜ መኒ ሜክ ማድረግ እችላለሁ ብላችሁ ለምታስቡ ሰዎች ነው። ሶ በመጀመሪያ ደረጃ ኤግዛምፕል የምሰጠው ትራዲሽናል ቢዝነስ ነው። ግን ከዛ በፊት ይሄን ቢዝነስ ጆይን የሚያደርግ ሰው አንዳንዱ ሰው ኢት ዲፔንድስ ኦን ዩ፣ አንዳንዱ ሰው በ4 ወር በ6 ወር፣ አንዳንዱ ደግሞ በአመት ኢቨን ሊትል ቢት ሎንገር እንደሚያገኝ መኒ ሜክ ሊያደርግ ወይም ኢንካም ጀነሬት ሊያደርግ እንደሚችል ግልጽ አድርጌ እነግራችኋለሁ። ሶ ያ ማለት አብዛኛው ሰው የሚሰራው አሳይድ ነው። ለምሳሌ እኔ 4 ሰዓት በቀን ፓርት ታይም ስራ ሰርቼ ነው ከዛ ይሄን ቢዝነስ ራን ማድረገው። ሶ አብዛኛው ሰው ፉል ታይም ይሰራል አሳይድ ፋይናንሻል ዌልዝ ቢልድ ለማድረግ ጀነሬሽናል ቢዝነስ ቢልድ ማድረግ ነው የሚፈልገው። ምክንያቱም ኢትስ ጉድ መኒ አት ሴም ታይም ደግሞ ፋውንዴሽን የሚፈልግና ቢልድ የምታደርጉት ስለሆነ ማለት ነው። ሶ እኔ ለምሳሌ ልጄ ኮሌጅ ብትደርስ ብትፈልግ ጆይን ማድረግ ብትፈልገኝ ቢዝነሴን ራን እንድታደርግ ወደ ተሻለ ሌቭል እንድታደርሰው ምፈልግ ሩቅ ማስብ ሰው ነኝ እንጂ ሾርት ከት እና ኩዊክ መኒ ኤክስፔክት አላረግም። ሶ እሱን አንደርስታንድ እንድታደርጉት ነው ዊክሊ ኢንቫይት የምናደርገው ዌቢናር ስላለ ቢዝነሱን አንደርስታንድ አድርጉት፣ ወቁት፣ እንዴት ወርክ እንደሚያደርግ፣ ምን ያህል ሰው እንደሚሰራውና ኮሚኒቲው ምን አይነት ኮሚኒቲ እንዳላችሁ እንደምታገኙ ጌት ዘ ኖሌጅ በሚል ነው። ለምሳሌ ቢዝነስ ትራዲሽናል ቢዝነስ አብዛኛው ሰው የሚያውቀው ስለሆነ ኤግዛምፕል በሰጣችሁ አንድ ሰው ለምሳሌ ፍራንቻይዝ አድርጎ ኦር የሆነ ስቶር ቢጀምር ያንን ስቶር 8 hours a day ዴዲኬት አድርጎ 7 days a week ብዙ ነገር ሳክሪፋይስ አድርጎ ኢንቨስት አድርጎ በምን ያህል ነው ብሬክ ኢቭን ላይ ደርሶ መኒ ፕሮፊት ሜክ ማድረግ የሚችለው የሚለውን አስቡት። እኛ ደግሞ we are dedicating less time ምክንያቱም we are here for financial freedom, we are here for financial growth, personal growth, life balance. So we are all incorporating all those things በእንትን ብቻ አይደለም፣ ገንዘብ ብቻ አይደለም፣ ፕላስ ኩዊክሊ ለመድረስ አይደለም እናስበው። ሶ እንደዚህ አይነት ሀሳብ የምታስቡ ሩቅ መንገድ የምታስቡ ሰዎች ካላችሁ ነው ዊክሊ ዌቢናር ስላለ አቴንድ እንድታረጉ ኢንቫይት እንልክላችኋለን የምንለው። ቴንክ ዩ ሶ ማች።